8500 ሰዎች በአንድ የሚመገቡበት መላው የአዲስ አበባ ሕዝብ የተጋበዘበት ልዩ የተባለ የሰርግ ፕሮግራም ከዚህ ከመኖሪያ ቤት ተነስተው ወደ መቄዶንያ ጉዞ ልናደርግ ዝግጅታችንን ጨርሰናል። በመቄዶንያ ልዩ የተባለ የሰርግ ፕሮግራም ይደረጋል። ሁሉም የአዲስ አበባ እንደዚሁም የመላው ሀገራችን ነዋሪዎች ተጋብዛችኋል። በመቄዶንያ ማን ነው ሰርጉን የደገሰው የሚለውን ነግራችኋለሁ። ተከተሉኝ። እንግዲህ ከአቶ በላይ ደበበ ቤት አሁን ደግሞ በመቄዶንያ የአረጋውያን መርጃ ማህበር ውስጥ ተገኝተናል። ደማቅ የተባለው እና በርካቶችን ያነጋገረው ሰርግ የሚደረገው እዚህ ነው። ልበቀናዎች የተቸገሩትን በመርዳት የተቸገሩ ሰዎችም ባሉበት ቦታ ሁሉ በመሄድ የሚታወቁትም የመኪና አስመጪው አቶ በላይ እንደዚሁም ደግሞ በሆቴል ኢንቨስትመንት ደግሞ ትልቅ ስም ያላቸው ወይዘሮ ትልቅ ሰው ገዳም እንግዲህ ዛሬ ልጆቻቸውን ድረዋል። ሁላችሁም እንኳን ደስ ያላችሁ በሏቸው። ሰርጉን ምክንያት በማድረግም ታዲያ በመቄዶንያ ተገኝተው አቶ በላይ 10 ሚሊዮን ብር ለመቄዶንያ ሰጥቷል። እንዲሁም ጓደኞቻቸውንም አስተባብረው 10 ሌላ ተጨማሪ ሚሊዮን ብር በአጠቃላይ 20 ሚሊዮን ብርና በሁሉም የመቄዶንያ ቅርንጫፎችም ይህንን ድግስ ደግሰው አብልተዋል ማለት ነው። ለበርካታ እናቶችም ታዲያ እንደምትመለከቱትም ነጭ በማልበስ ምርቃትን ተቀብለዋል።